አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውዶቼ በያላችሁበት ሰላማችሁ ብዝት ተርፍረፍ ይበልልኝ። እንዴት ናችሁ? እንዴት ቆያችሁኝ? ያው እንግዲህ ቀልባችሁ ከኔ ጋር የለም እርግጠኛ ነኝ። እዛ ዳቦ ዳቦውን ነው የሚያየው። በሉ እኔንም ስሙ ገፋፋ ሁላ። እንዴት ናችሁ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። ጠፍቻለሁ። ያው ሰሞኑን ዩቲዩብም ላይ ጠፍቻለሁ፣ ቲክቶክም ላይ ብዙ አይደለሁም፣ ብዙ አልታይም። ያው አውቄ ነው አውቄ ነው። እንዴት ናችሁ? እንግዲህ ልጃሲም ወደ ሙያው ተመልሶ ዛሬ ሰሞኑን ትንሽ በቲክቶክ ዲያቦ ለቀቅ እያደረኩ ነበርና ብዙ የባባ ቅመሞች ኦር የመዲያም ቅመሞችም እንዲሁ በአላህ በማርያም አገጋገሩን ዲያቦውን ምናምን ነገር እያላችሁ ከዚህ በፊትም ለቅቄ ነበረ እና ዩቱብ ላይ ሰብስክራይብ አድርጋችሁ ጠብቁኝ አሳያችኋለሁ ብዬ ነበረ። በቃሌ መሰረት ይኸው ላሳያችሁ መጥቻለሁኝ። እንግዲህ ተመልከቱ። በጣም ቀላል ነው። በነገራችን ላይ እንዲህ ኬክ የሆነ የዳቦ ለመጋገር መጀመሪያ እጃችሁን ትተጣጠባላችሁ ማለት ነው። እጃችሁን ተተጣጠቡና ወደ ቀጣዩ ስራችን እንሄዳለን። ግን የምር በጣም ናፍቃችሁኛል። በድምጤ ከመጣሁኝ ትንሽ ቆየት ብያለሁኝ። በጣም ተናፍቃችኋል የዩቱብ ቤተሰቦች። እንግዲህ በቃሌ መሰረት የዛሬዋን ዳቦ አገጋገሬን ኬክ የሆነ ዳቦ ለመጋገር ምን ያስፈልጋችኋል? እጃችሁን ታጥባችሁ ማቡኪያችሁን እንዴት ታጥባላችሁ። አወል ሸይ ንጽህና ነው የሚቀድመው። ከዛ ንጽህናችን ተጠበቅን በኋላ ሳህናችን አጣጥበን ምናምን ውሃ እንለካና አንድ ማንኪያ በሻይ ማንኪያ አንድ ማንኪያ እርሾ እንጨምራለን ዳቦ ለመጋገር። ከዛ ትንሽዬ በማንኪያ ጨው ጨመር እናደርጋለን። ከዛ ደግሞ ዘይት እጠቀማለሁኝ እኔ ትንሽዬ ዘይት እንደዚህ አድርገን እንጨምራለን ማለት ነው። የቀረን ምንድነው? አንድ ፊንጃል ሱካር ጨመር። ከዛ ይሄንን እናዋህደዋለን። ሱካሩ እንትን እንዲል በኋላ ሊጡ የመቅለጥ ባህሪ እንዲያመጣ ሱካሩን አሳምራችሁ ታሟሙታላችሁ። እና እንደዚህ በጣም ቀላል ነው። ምርጥ ዳቦ ለመስራት እንደዚህ አሟሟሁኝ ምናምን ነገር የሌለ ቀላል ነው። በነገራችን ላይ በተለይ ገጠር የምትሰሩ ልጆች በጣም ቀላል ነው። በዲስት ነው የምትጋግሩት። ሌላ እቃ አያስፈልጋችሁም። በዲስት ስለሆነ መጋገር ትችላላችሁ አሳምራችሁ ካያችሁ። እና በጣም ቀላል ነው ስላችሁ ነው። ዋናው ነገር ምንድነው? እንትኑ ላይ ነው። ይሄ እሳቱ ላይ ነው። እሳቱን አሳምራችሁ ትመጥኑታላችሁ። እና እኔ በቂ ዱቄቴን እንደዚህ አደረኩኝ። በቂ ዱቄቴን ታረኩ በኋላ ታቦካላችሁ ማለት ነው። ዘማቡካት እያቦካሁ እያለ ከዛ ምን ረሳሁኝ? ይሄ ረስቻለሁኝ። ጥቁር መጣፈጥ ነው ምናምን የሚባለው አለኝ እኔ ጋር መጀመሪያ ነበር የምጨምረው። ከዛ እንደዚህ ጨመርኩበት እንትን እያቦካሁ እያለ ማለት ነው። መጀመሪያ ከውሃው ጋር ምናምን ነበር የምጨምረው። ጨመርኩት አዛጋኝ ምር ዳቦው ስለተበላ እንደዛ አድርጌ አሳምሬ አቦካሁኝ። እንዳያችሁት ለሸባጤ የምታቦኩትን አይነት እንዲዘርጋችሁ ታቦኩትና ትከርኑታላችሁ። ከዛን እዚህ ጋር ብረት ድስታችሁ ምን ታደርጋላችሁ? ዘይት ትቀቡታላችሁ። ብረት ድስቱ እንዳይዝባችሁ አሳምራችሁ። እኔ አሁን አሳምሬ ቀብቼዋለሁ። ብረት ድስቱን አሳምሬ ተቀባችሁ በኋላ ይኸው ቂጣውን ተመልከቱ። አያችሁት? ቂጣው ቅጥን ይሄ ሊጡ ቅጥን እንዳይል ይሄ እንትኑ በጣም እንዳይቀጥንባችሁ እንደዛ አድርጋችሁ ከዛ ጥፍጥፍ አድርጋችሁ ድስት ውስጥ ቁጭ ታደርጉታላችሁ። ከዛ ቀሪው ምንድነው? ክድን ታደርጉታላችሁ። በነገራችን ላይ በጣም ቀላል ነው። ቅመሞችም ስሩ። የቤቴን ጉራ ወጣ ነበረ ቂጣ ከዛ ይዝል ያሲን አወካክታ ምናምን ዲስቷ ውስጥ ካረገች በኋላ እዚህ ጋር ካሜራ ላይ መታ ዱቅ ትላለች። ፊቷን ታያለች ምናምን። አልወፈርኩም የጀማ ወፍሬያለሁ አልወፈርኩም። ትንሽ ጨመር አድርጌያለሁ። ለሚዲያ ያጠፋሁት እንደዚህ ነው። ከሚዲያ ጠፍቼ ዳቦዬን እለጠልጣለሁኝ። ለውጥ እያየሁ ነው። በመጨረሻም ዳቦውን እዛ አድርጌ ስራ ሀርኩኝ ማለት ነው። እዚህ ጋር ባባ ይሄንን ሌሙኑን አስተካከል ምናምን ነገር ብሎ ነበርና አላህ ያለአነህ እያልኩኝ እንደምታዩት እኔ እዚህ ሁለት ግቢ ነው ያለኝ። ይሄኛውን ዛፍ አጠጣለሁ በትርፍ ሰዓቴ 10 ማለት ነው። እና ይሄ ሌሙኑን ቀፍቀፍ አለኝና አዛ ትዝ ሲለኝ በመሃል ለምን ዳቦ ስለሚወካ ሌሙኑን አልቀፈቀፍም አልኩና እንግዲህ ተመልከቱ ይሄንን ሌሙኑና እንዴት እንደማዘጋጃት ማለት ነው። መጀመሪያ ሌሙኑን ካታች ሲያስጠላ ጭፍርግ ያለ ነው። ያሲን መሐመድ ረሰራ አትታመም ለውጭም ለቤቱም አልኩና እንዲህ በቃ የሚከብድ መስሎት አስሬ ይናገራል። ከዛ እኔ እናንተ ወንድም ፏራጋታለሁኝ ምን ያስጨንቃል ብዬ እዚህ ጋር ልብሴን ቀይሬ ነው የገባሁት ማለት ነው። እንዳያችሁት እንደዛ አድርጌ ፏ አረኩት። ተመልከቱ አታምርም?
የምርን ያለ ይሙን እንደዛ አድርጌ ቀይር አደረኩት። እና እኛ በስራ እንታመም ስላችሁ ነው ቅመሞች ወረረኞች ማለት ነው። ብንበላም እየሰራን ነው ችግሩ ውፍረት ጠፋ እንጂ ለይሞናችንን እንደዚህ አድርገን ስመርመር አድርገናት መጣን እላችኋለሁ። ባባ ይሄንን ሲያየው በጣም ደስ አለው ነው የምላችሁ። ደስ አለው። ቪዲዮውን የምለቅላችሁ በጣም ቆይቶ ነው ያኔ እንትን ቪዲዮውን ከቀረኩት ማለት ነው። አንድ 3 ቀን 4 ቀን አካባቢ ሆነዋል። ለዛ ነው ድምጤን ያስገባሁ ከኋላ። እናማ ቅመሞችዬ ስራዬን እንዴት አያችሁት? ለይሙኔን አሪፍ ናታ። ያን ጫካ የሆነ ሌሙን እንደዛ አድርጌ ቀየርኩት። አሁን ትዝ እያለኝ ነው ዳቦ የቤት ውስጥ ቦክቷል አልቦካም ቦክቷል አልቦካም የሚለው ነው ያሳሰበኝ። እና ጉዟችንን ወደ ዳቦ እናደርገዋለን ማለት ነው። ለውጭም ለስራም ለውጭም ለቤትም ስራ አንታማም። አትናቁን ቅመሞች አትናቁን፣ ሁሉም ይቻላል። እንጀራም ዳቦም የውጩንም የቤቱንም ከዛ ወይ ቤቴ ልመለስ አልኩና ወደ ዳቦ የመጣሁኝ። እንደዚህ ዳቦ ስመጣ እንደዚህ ቦክቷል። ተመልከቱ። ቴፍ ብላለች አፍስታፋ። መቼም ይህችን ታውቋታላችሁ የመስራት። ከዛ እሳቱን ተመልከቱ። እሳቱ ይታያችኋል። በጣም ቅንስ ነው ያደረኩት። ብዙዎቻችሁ እሳቱን ትሰጡትና ያረባችኋል፣ ቀድሞ ሳይበስል ያረባችኋል ማለት ነው። እሳቷን ቅንስ ስታረጋችሁት እንደዚህ ታላይ ሊጡን ነካ 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 ስታደርጉት ጠንከር ጠንከር ይላል። የሆነ አሁን ዝም ብለው እንትን ሳይል አሁን እዚህ ጋር በስሎ ነው ተመልከቱ። ከታች ያለው በስሏል፣ ከታች ጋር ያለው በስሎ ተመልከቱ። እንደዚህ አወጣሁት ማለት ነው። እና የሚይዝባችሁ ከሆነ ደግሞ ዳር ዳሯን ትንሽ ወጥ አድርጋችሁ ነካ ነካ ስታደርጉት በቢላዋ እንትን ይላል። ከዛ ገልብጬ ተታች ማበሰልኩት። እንዲህ የምታዩት በቃ ምርጥ ዳቦ ኬክ የሆነች ዳቦ እናቴ እንደምታዩት በጣም ምርጥ ዳቦ ነው ይወጣልኝ። አንድ የምነግራችሁን ነገር ምንድነው? እሳቱን በጣም ቅንስ አድርጉት። ቢያንስ ሊጡን ነካ ነካ ስታደርጉት ላይ እንደበሰለ ያስታውቃችኋል ማለት ነው። እና ይሄን ይመስላል የዛሬ ውሏችን ባይ